ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦች፣ ዛሬ በዚህ አጭር ቪዲዮ የመጣሁት ስለ ጋት ኤግዛም በአዲስ አበባ ዩኒቨርሲቲ እና ኤንጋት ኤግዛም አጫጭር መረጃዎችን ለመስጠት ነው። የመጀመሪያው ዙር ጋት ኤግዛም በአዲስ አበባ ዩኒቨርሲቲ ለ2 ቀናት ሲሰጥ ቆይቶ ትናንት ሐምሌ 24 ቀን መጠናቀቁንና ውጤታችሁም ይፋ መደረጉን ለማሳወቅ እወዳለሁ። ሁለተኛው ዙር የጋት ኤግዛም በአዲስ አበባ ዩኒቨርሲቲ ነሐሴ 7 እና 8 እንደሚሰጥ ዩኒቨርሲቲው አሳውቋል። ኤንጋት ኤግዛም ምዝገባን በተመለከተ ከሐምሌ 15 ቀን ጀምሮ እየተከናወነ እንደሚገኝና ዛሬ ሐምሌ 25 ቀን እንደሚጠናቀቅ ትምህርት ሚኒስቴር ማሳወቁ አይዘነጋም። የፈተና ቀንን በተመለከተ ትምህርት ሚኒስቴር ባስቀመጠው እቅድ መሰረት ሐምሌ 29 እና 30 እንደሚከናወን ይጠበቃል። የሚቀየር አዲስ መረጃ ካለ እኛም ተከታትለን በዚህ ዩቲዩብ ቻናላችን የምናሳውቅ ይሆናል። ስለዚህ ጋት ኤግዛም ኦር ኤንጋት ኤግዛም አዳዲስና ፈጣን መረጃዎች እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ እንድታደርጉልኝ እጠይቃለሁ።